ይኸው ለምሳሌ አሁን ዝም ብለን የሆነ አቧራ ነገር እናስነካው። ተመልከተው። ልብሱ የት ነው ያለው? እዚቹ ጋር አይደለም? አቧራውስ እዚቹ አይደለም? ልክ በመመታው ሰዓት ላይ ልብሱ ወደ ኋላ ሲሄድ እዚህ ላይ ያለው አቧራ ደግሞ ይቃወማል፣ ወደ ኋላ አልሄድም ይላል። ያኔ ቦነነ ይባላል። አይቷል? አልሄድም ሲል ቦነነ ይባላል። this is also one of the example of inertia. what does mean inertia? ዝም ብላችሁ በአማርኛ መፍዘዝ ሲባል it needs a force። አንድ ቦታ ላይ የሆነን ነገር ለመጀመር ኤክስተርናል ፎርስ ካስፈለገ ያ ነገር ፈዛዛ ነው ይባላል በፊዚክስ። አንድ ቦዲ ያለበትን ሞሽን ላለመቀየር የሚያደርገውን ተቃውሞ we call it inertia። ይህንን ሞሽን ላይ ብቻ እናነሳዋለን እንጂ ሪያሊቲ ህይወታችን ላይ ብንገባ ለውጥን ሰውነታችን ቶሎ አይቀበለውም። መልካምም ቢሆን መጥፎም ቢሆን ሪዚስት ያደርገዋል። ፎር ኤግዛምፕል አንድ መኪና ወደፊት እየሄደ ድንገት ፍሬም ቢስ ሰውነታችሁ ወዴት ይላል? ወደፊት። ለምን? መኪናው ወደፊት ሲሄድ እናንተ ወዴት ነው የምትሄዱት? አብራችሁ ወደፊት አይደለም? ልክ መኪናው ፍሬ ሲይዝ ሰውነታችሁ አይ አልቆምም ካልወጣው ብሎ ወደፊት ይላል። ቅድም ወደፊት ይሄዳል ነበር። ስለዚህ ልክ መኪናው ሲቆም ሰውነታችሁ ያንን ለውጥ ይቃወምና ወደፊት ካልሄድኩኝ ይላል። ኢነርሻ አንደኛ። ሁለተኛ ምናልባት መኪናው ቆሟል፣ ድንገት ቢነሳ ሰውነታችሁ ወዴት ይላል? ወደ ኋላ ነው የሚለው። ለምን? ልክ መኪናው ወደፊት ሲሄድ ሰውነታችሁ ይላል አይ ቅድም የነበርኩበት ቦታ ካልቆምኩኝ ብሎ ወደ ኋላ ይቃወማል ማለት ነው። እሺ መኪናው ድንገት እንደዚህ ይሄድ ድንገት ቢታጠፍስ ሰውነታችሁ ወዴት ነው የሚለው? ወደ ጎን። ለምንድን ነው ወደዚህ ሰውነታችሁ ጥፍ የሚለው? ቅድም እንዲቀጥላችሁ አልነበር የመጣችሁት? ሰውነታችሁ አይ እንደ ቅድሙ ካልሄድኩኝ ብሎ የሚቃወምበት አቅም ማለት ነው። ሁሉም ቦዲ ኢነርሻ አለው። ሁሉም ቦዲዎች ኢነርሻ አላቸው ከተባለ የአንድ ቦዲ ኢነርሻ ዲፔንድ የሚሆነው ማሱ ላይ ነው። which means ቦዲው ማሱ በጨመረ ቁጥር ኢነርሻውን በዛው ልክ እየጨመረ ይሄዳል። ይኸው ለምሳሌ አሁን ዝም ብለን የሆነ አቧራ ነገር እናስነካው። ተመልከተው። ልብሱ የት ነው ያለው? እዚቹ ጋር አይደለም? አቧራውስ እዚቹ አይደለም? ልክ በመመታው ሰዓት ላይ ልብሱ ወደ ኋላ ሲሄድ እዚህ ላይ ያለው አቧራ ደግሞ ይቃወማል፣ ወደ ኋላ አልሄድም ይላል። ያኔ ቦነነ ይባላል። አይቷል? አልሄድም ሲል ቦነነ ይባላል። this is also one of the example of inertia. what does mean inertia? ዝም ብላችሁ በአማርኛ መፍዘዝ ሲባል it needs a force። አንድ ቦታ ላይ የሆነን ነገር ለመጀመር ኤክስተርናል ፎርስ ካስፈለገ ያ ነገር ፈዛዛ ነው ይባላል በፊዚክስ። አንድ ቦዲ ያለበትን ሞሽን ላለመቀየር የሚያደርገውን ተቃውሞ we call it inertia። ይህንን ሞሽን ላይ ብቻ እናነሳዋለን እንጂ ሪያሊቲ ህይወታችን ላይ ብንገባ ለውጥን ሰውነታችን ቶሎ አይቀበለውም። መልካምም ቢሆን መጥፎም ቢሆን ሪዚስት ያደርገዋል። ፎር ኤግዛምፕል አንድ መኪና ወደፊት እየሄደ ድንገት ፍሬም ቢስ ሰውነታችሁ ወዴት ይላል? ወደፊት። ለምን? መኪናው ወደፊት ሲሄድ እናንተ ወዴት ነው የምትሄዱት? አብራችሁ ወደፊት አይደለም? ልክ መኪናው ፍሬ ሲይዝ